ነው ልልሽ የፈለግሽው? ምን ልልሽ ነበረ? ከዚህ በላይ ምን ልልሽ ነበረ? ዞር በልኝ በእናትህ። ምን ልልሽ ነበረ? ከዚህ በላይ ለዲኤንኤ ራሱ ተመርምሮ የታወቀ ነገር ነው። ምንድነው የምትይው? ረፊ ዛሬ አባት ነኝ ብለህ ነበር እንዴ የምታስበው? አንቺ ምንድነው የምታወሪው? ምንድነው የምታወሪው? ስርዓት ይኑርሽ። ተጠየቅኩ አይደል እንዴ? ምንድነው ይቅርታ የምትጠይቂው? ይቅርታ የሚደረግለት ነገር ነው። ይቅርታ እንደዚህ ስላደረኩ ግን ምንም ማድረግ አይቻልም። አንቺ ስርዓትሽን ያዥ። የምታወሪውን ነገር ወቂ። የሚመጣው ሰውዬ ከውጭ ነው የሚመጣውና ሊናን ይወስዳታል። ሊና ደግሞ አብረሹ ትሄጃለሽ። እሺ መብቱ ስለሆነ መጥቶ እዚህ ሲወስዳት አንተ መከልከል አትችልም። ለምንድነው መከልከል ማልችለው? አባቷ እኮ ነኝ፣ ልጄ ናት፣ እናቱ እሱ ነው አባቷ፣ ትክክለኛ አባቷ እሱ። በቃ ነገ ሲመጣ ደግሞ በስተክል የምታውቀው ነገር ይሆናል። እስቲ ወንድ ነው እዚህ ቤት ይገባል። እሱ እዚህ ሳይመጣ ቢሆን ሊናን ማቀበል ይችላለሁኝ። አትከለከለውም። እሱ እኮ አባቷ ነው። ነገሩ ስትሰሚኝ አይደል ነገ ትገላገይዋለሽ። አንቺ ረፊ ስርዓትሽን ያዥ። የምታወሪውን ነገር ወቂ። አንቺ ምንድነው የምታወሪው? ምንድነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴና ፋሚሊ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። የኛ ምርጥ እንቁ ቤተሰቦች ደህና ናችሁ? ሰሞኑን እንግዲህ ፏድ ያረገኝን ነገር አይታችኋልና በቃ ሁለተኛ ካሜራ ፊት አልደርስም ብዬ ነበረ። ግን እናንተ በጣም ነው የምትናፍቁኝ፣ በጣም ነው የምወዳችሁና አላስቻለኝም። ዛሬ ወደ እናንተ መጥቻለሁና እናንተም ደግሞ ይሄን ቪዲዮ ኮፒ ሊንክ ሼር ያደረጋችሁ ቪዲዮን እስከ መጨረሻ እዩት። እና ደግሞ አሁንም አዳዲስ ቤተሰቦች እየተቀላቀልን ነው። ብዙ ሰው ሰብስክራይብ እያደረገን ነው። በጣም እናመሰግናለን። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። በዚሁ ቀጥሉበት። ሰብስክራይብ ያደረጋችሁም ካላችሁ አሁንም ሰብስክራይብ አድርጉን። ያው 50 ሺህ ራቀብን፣ ገናኛ 100 ሺህ ምናምን እንገባለን ብለን ነበር፣ ግን ኢንሻአላህ አይቀርም። እና ዛሬ የመጣሁበት ሐሳብ ፏድ ይሄን ሰሞን ምን እንዳደረገ አይታችሁታል። ሲጋራ አምጥቶ ሱሰኛ ነኝ አለ። ከዛ ከማለቱ እኔም ማለቱ ችግር የለም እሺ፣ በቃ ሰውን ለማስተማር ነው ምናምን ብላችሁ ታስባላችሁ። ግን እንዴት ለኔ አይነግረኝም? ቢያንስ ለኔ ቢነግረኝ። አንዳንዴ እኮ ሰውን እናስተምር ተብሎ አንድ ላይ ትሰራላችሁ አይደል? ሁለተኛ ደግሞ ፊቴ ላይ ነበረ እንትን ጭሱም ወደ እኔ ሲያመጣው ነበር እና እኔ ደግሞ አተነፋፈሴ ፋሚሊ አሁን ራሱ በቃ ትንሽ ይሄን ሰሞን ዱአ አድርጉልኝ። ለዛ ነው ትንሽ ስላመመኝ ነው። እና እንትን ጭሱ በጣም በቃ ከባድ ነው ለኔ ማለት ነው። እና በጣም አሞኝ ነበር። አልሐምዱሊላህ ግን አሁን ተሽሎኛል። እና እስቲ ዛሬ ደግሞ እኔ እሱን ለምን አላቃጥለውም? እሱ ብቻ ነው እንዴ እንደዚህ የመጣ ምናምን። እኔ እንደውም ማለት ነው ፋሚሊ በጣም አሰብኩኝ፣ በምን ላናደው። በቃ ንዴት መግባት አለበት እሱ ላይ የሆነ ነገር በጣም ማነድ አለብኝ ብዬ አሰብኩኝ። ግን በቃ ባስብ ምንም እንዲመጣልኝ አልቻለም። ግን አሁን አንድ ነገር አስቤያለሁኝ። እኔ እሱ ራሱ ማለት ይሄ አሁን ያሰብኩት ሀሳብ ማለት ነው ይሁን አይሁን አላቅም። ከራሴ ጋር እየተወዛገብኩ ነው ማለት ያምነኛል አያምነኝም። እኔም ደግሞ ልበል አልበል ከባድ ነገር ነው ማለት ነው። እኔ እንጃ ለራሴ ራሱ ሳስበው በጣም ቃል አይደል የሚከብድ ነው። እና እሱ ሲመጣ ልንገራችሁ ወይስ አሁን ልንገራችሁ ብዬ ለእናንተም እያሰብኩኝ ነው። የማደርገውን ነገር በጣም የሚከብድ ነገር ነው፣ ግን ለእናንተም አልነግራችሁም። እሱ ሲመጣ እነግራችኋለሁ አንድ ላይ ማለት ነው። በጣም ስላናደደኝ እሱን ማቃጠል አንጀቱን እርር ነው ማደርገው። በቃ የማትጠብቁት ነገር ነው ማደርገው። እኔ ራሴ እንደዚህ አደርጋለሁ ብዬ አላስብም፣ ግን ግዴታ ነው መበቀል አለብኝ። እንዴ እኔ ብቻ ለምን ታመምኩኝ እኮ ፋሚሊ አሳመመኝ። አያስብልኝም እንዴ? እኔ እኮ ለሱ እንዴት እንደምጨነቅ እኔ ለአንተ በጣም ነው የምጨነቀው። አንተ አስብልኝ። በተለይ ደግሞ ማለት በጣም የምናደደው በሊና ሲመጣ ነው። በጣም የተናደድኩት ያው ሊናንም ምናምን እንደዚህ ሲያደርግ ነው። ግን እኮ እኔ እስከዛሬ ድረስ እስከዛሬ ማለት ረጅም ጊዜ አብሬ ቆይቻለሁ ብዬ አምናለሁ። እና በጣም ብዙ ነገር አሳልፈናል አብረን። ይሄ ሁሉ ጊዜ ስንኖር ምንም አይነት ሱስ አይቼበት አላውቅም። እንደውም በሱ ራሱ አልሐምዱሊላህ ነው የምለው። በቃ አንዳንዴ ወንድ ልጅ ምንም ይሁን ምንም ሱስ ከሌለበት በምንም ነገር ማደግ ይቻላል ብዬ ስለማምን ማለት ነው። እና በጣም ነበር የደነገጥኩትም ያዘንኩትም፣ ያው በዛውም ታመምኩኝ ማለት ነው። ግን ይሁን ይቅር ብዬዋለሁ። ግን ዛሬ አሁ በለኝ። እንዴት ደግሞ ፉፉ በቃ ምንም ነው የማይችለው ነው የምላችሁ። ትንሽ ነገር ያናደዋል፣ ደግሞ ያምነኛል ቶሎ ዋላ አይደለ። በቃ ወደ ቁም ነገር ነው የሚወስደው። ቀልድ ነው ምናምን አይልም።
የሆነ ነገር ሲነግሩት ቁም ነገር አስቦ ገና እቅድ ራሱ ከነገራችሁት ወይኔ ወደፊት አስቦ በጣም ረጅም ርቀት ይሄዳል ስለሱ ነገር እያሰበ ማለት ነው። አንዳንዴ እንደውም እናደድበታል። እንዲህ በጣም ለምንድን ነው እንደዚህ የምትሄደው? ቢያንስ እንኳን ለአመት አቅድ እንጂ ለአመት አይደለም የሚያቅደው እሱ። አሁን ለምሳሌ ሊኑ እኮ ስድራት ምናምን ሊለኝ ይችላል። ኧረ ቆይ ትምህርት ትግባበል ከዛ በኋላ ትመረቅበል ምናምን እያልኩ ነው የማስቀጥለውና ቁም ነገረኛ ነው። የሆነ ነገር ስታወሩት ወደ ቁም ነገር ነው የሚያስበው። እና የሆነ ነገር ከለኩሳችሁትም አኩራፊ ነው። እንደው እኔና አኩራፊ ይባላለሁ እንጂ ወይኔ አሁን ያስቸገረኝ ነገር ቢኖር የሱ ማኩረፍ ነው። እና ለማንኛውም አሁን እየመጣ ነው። ሁሌ ደግሞ እኔ ሊመጣ ሲል ነው ማቀልለት ማለት ነው። ሰው ግን ከስራ መጥቶ ምናምን ቤት እንደዚህ ሲሆን እንደውም አንድ ራሱ እሱን እንዴት ነው ከስራ ሰው ሲገባ ቤቱን ፏ አድርጋችሁ። በነገራችን ላይ ፏ አድርጌዋለሁ እዛ ነው ቡናው ምናምን፣ ግን እሱን ማናደድ ስላለብኝ ብዬ ነው ግዴታ በዚህ አሁን የመጣሁት። ተከታተሉኝ፣ ቪዲዮውን እስከ መጨረሻ አዩት። የማደርገውንና ደግሞ የምሰራውን ነገር ያው ለእናንተ አልነግራችሁም፣ ሲመጣ አንድ ላይ ተሰሙታላችሁ። ከብኛል ግን ችግር የለም። ራሴ እያሳቀኝ ነው ፋሚሊ ላደርግ ያሰብኩት ነገር ግን ይከብዳል። ላለመሳቅ ሙከራለሁ። ለነገሩ አልስቅም እኔ እሱ እንደዛ አቃጥሎኝ እንዴት ነው የምስቀው? ቪዲዮውን እስከመጨረሻ እወዳችኋለሁ። እንጠብቀው አብረን ፋሚሊ። እንግዲህ እየጠበቅነው ነው ከሊኑ ጋር አይደለ? አባናፈቀሽ እንዴ? አዎ በያ ትወጂዋለሽ? በጣም ነው የምትወጂው። እስኪ ሰላም በያቸው። እንዴት ናችሁ በያቸው። ደህና ናችሁ በይ። አንቺ እንዴት ነሽ? ጠፋሽ? እኔ ጠፋሁ አይደል? ያለው ናፈኩሽ እንዴ? ትወጂኛለሽ በጣም? ከኔና ከአባ ማን ነው የምትወጂው? እኔ ነው የምትወደኝ? እኔ ነው የምትወጂኝ? ኦኬ ልሰበስቢልኝ? ታዩ በቃ እንደዚህ ፈልጌው ነው። እኔ እንደዚህ አልፈለኩም። ሰላም አለይኩም የኔ ፍቅር፣ የኔ ውድ እንዴት ነሽልኝ? እስቲ ሰማርኪኝ ቶሎ በደንብ ሰማርኪኝ በደንብ። የኔ ቆንጆ እንዴት እንደናፈቅሽኝ የኔ ውድ የኔ ምርጥ ልጅ። ዛሬ ምንድን ነው አትነሽም እንዴ ከመቀመጫሽ? ደክሞኛል ወይ የኔ ፍቅር? ስትሽ ይህን ካሜራ በጣም ነው የምትወጂው። ካሜራማን ነው እንዲህ መሆን የምትፈልጊው? ትልቁን እገዛልሻለሁ የኔ ቆንጆ ትልቁ። እናትሽ ምን ሆና ነው ዛሬ ደግሞ አኩርፋለች? ኧረ እኔ አላኮረፍኩም። በግድ አኩርፊ ነው? አይ አኩርፈሻል። ፊትሽን ሳይ ደስ አይልም። ምንድን ነው? እንዴት ነህ? ከስራ ስመጣ እንደዚህ ነው የምትጠብቂው? ውሎ እንዴት ነበር? ፈታ በይስ። ምንድን ነው? ምን ሆነ? ሰውዬ ነገር እየፈለከኝ ነው? ኧረ እኔ ነገር አልፈልግሽም። ታዲያ ምንድን ነው? ለምን ነገር ፈልግሻለሁ? አይ ፈታ አላልሽም ምናምን። እኔ የሚደክመኛል እኮ ድክም ብሎ ሲመጣ ሚስቴ እዚህ ጋር ፈታ ብላ እንድትጠብቀኝ ነው። እና እኔ የሚደክመኛል እኮ ቤት ውስጥ ስሰራ ነው የምውለው። ዛሬ ተነስቶባታል እና እኔ ውድ ዛሬ ምን እየተፈጠረ ነው? ወይ አረገዛልሽ ኬክ አረገዛልሻለሁ የኔ ቆንጆ። ማልገዛልሽ ነገር ዛሬ አንድ ነገር ልነግርህ አስቤ ነበር። ምንድነው? ቁም ነገር ነው። ብዙ ነገር እናወራለን፣ ችግር የለውም። ርቦኛል እኮ አልበላም ብዬ ነው የመጣሁት። ከምግቡ በፊት አንዴ የምነግርህ ነገር ስላለ ነው ልንገርህና ከዛ ትበላለህ። ወይ ደግሞ ለምን በልተህ አልመጣህም? እዛ ውጭ ከሚስቴ ጋር እበላለሁ ብዬ። አይ በልተህ መምጣት ነበረብህ። እንብላ ተብለህ ምግብ ተስቶ ይመጣል እንዴ? ዛሬ ምንድነው? በነገር ነው? አይ በነገር ምናምን አይደለም። ዛሬ እንግዲህ ሊና አታስቸገሪ። አይ ቁጭ ትላለች። ታያት ነው ቁጭ ነው የኔ ፍቅር። ቁጭ ያው ካሜራውንም ያዥ። እሺ ምን ነው? እሺ ንገሪኝ። ማለት እስከ ዛሬ ድረስ የደበቅከው ነገር ነበር። ምንድን ነው የምትደብቂው? ስለ በቃ የሆነ ነገር ደብቄሃለሁና አንድ 4 አመት ምናምን ሆነ
ምን ሆንክ? በዛ ነው ተከታትለሽ የጠበቅሽ አይደለም? ነገሩ በጣም አስጨነቀኝና ከቀልቤ አልነበርኩም። እንደገባህ ራሱ አላወቅኩኝም ምናምን ልክ አይደለሁም። ከራሴ ጋር በጣም ተጨንቄያለሁ። ልንገርህ እያልኩኝ በጣም ሀሳብ ውስጥ ነኝ። ምንድነው የሚያስጨንቅሽ? ማለት ለረጅም ጊዜ ነው የደበቅኩህና አሳሰበኝ። እንዴት እንደምነግርህ ትንሽ አይደል የሚከብድ ነገር ነው። እስከዛሬ ደብቄ ያው የማይጋለጥ ነገር የለምና እውነቱ ልታውቀው ነገን ለዛው የምታውቀውና ቅድሚያ ከኔ ስማው ብዬ ነው። 4-5 ዓመት ሳልሰማ ነገ ልትሰማ ነውና ዛሬ እነግርሃለሁ ማለት ምን አይነት አባል ማለት በቃ እስከዛሬ አለ አይደል ነገ ልትሰማ ስለሆነ አይደለም እነግርህ። በጣም ብዙ ጊዜ ልነግርህ ሞክሬ ነበር፣ ግን በቃ እንደዚህ መጣላት ካንተ ጋር መለያየት ምናምን አልፈለኩም እና ለዛ ነው እስከዛሬ የደበቅኩ እስከዛሬ ድረስ ያልነገርኩህ ማለት ነው። እና ከልብህ ይቅርታ አድርግልኝ። እኔ እኮ ይቅርታ አላደርግልሽም እኮ ነገሩንማ ልነግርህ ነው እኮ ነገሩንማ የሆነ ነገር ላውራ መጀመሪያ ነገሩ መንገር አለብሽ ለኔ። ዝም ብዬ ይቅርታ እሺ ልሻለሁ እኮ ልንገርህ ልነግርህ እኮ ነው። አታስቸኩለኝ። አሁን እኔ እኮ ግራ እኮ ገባኝ እኮ። አንደኛውኑ በስነ ስርዓት አልተቀበልሽኝ የቤት ስጋ፣ ሁለተኛ ሌላ ነገር አስበሽ እንደሆነ ገና አይምሮ ይገምቱ። ሌላ ነገር አስቤ አይደለም፣ በቃ የጭንቀት የተነሳ ፊቴ ምናምን ደባብሮኛል። ለዛ ነው። እሺ ምንድነው? ትንሽ ፊቴ ተጨንቄ እንትን ብሎ ከብዶኝ ነው። ምንድነው የደበቅሽ? ነገ እዚህ ቤት አንድ ሰው ይመጣል። እሺ አንድ እንግዳ ነው እና ከውጭ ነው የሚመጣው። ምንድነው? ቤተሰብ ነው? ቤተሰብ አይደለም። እሺ ነገ ማለት ለነገርህም በጣም ከብዶኛልና ነገ የሚመጣው ዲኑን ሊወስዳት ነው። ቀልድ ያልቅብሽም እናቴ። ነገ አራራቱ ስጪኝ ደክሞኛል በእናትሽ። ሰውዬ የምሬን ነው። ምንድነው? ነገ የሚመጣው ሰውዬ ከውጭ ነው የሚመጣውና ሊናን ይወስዳታል። ሊና ደግሞ አብረሹ ትሄጃለሽ። እሺ ሰማሽ? ሲመጣ ምንድነው ሰማሽ ምናምን እያልሽ ልጅቷ የምታስጠነቅቂያት? አሁን ያው እስከዛሬ ድረስ ስላልነገርኳት ሴትዮ አሁን እነግራታለሁ። ትሄዳለች። ይሄ ቀልሽን ትተሽ ማለት ነው። እራቱን አቅርቢልኝ በእናትሽ። ምንም እራት ቆይ አቀርብልሃለሁ። ትወስዳታለች። የሆነ ሰው ምናምን ከውጭ ይመጣል። ማይገባ አማርኛ ታወራልኛለች። ምንድነው የምታወሪው? ገብቶሻል? ማን ነው እሱ? ማን ስለሆነ ነው እሱ መጥቶ ሊናን የሚወስዳት? ማን ነው? ቁጭ በይ ይወስድሻል አልኩሽ። የትም እንዳትሄጂ። ያማታል። ምንድነው የምትዘላብጂው? ተያት ልጅቷ እንደፈለገች ትሁን። ምንም አያመኝም። ነገ እንግዲህ መብቱ ነው። ምንድነው መብቱ? ማን ነው መብቱ? ስለሆነ መጥቶ እዚህ ሲወስዳት አንተ መከልከል አትችልም። ለምንድነው መከልከል ማልችለው? አባቷ እኮ ነኝ። ልጄ ናት። እናቱ እሱ ነው አባቷ። ትክክለኛ አባቷ እሱ ነው። እስከዛሬ ደበቅኩ ይሄንን ነው። ኧረ እባክሽ ሌላ ቀልድ የለሽም? ፎዚ ያቀልጅ ለራቱን ስጭኝ። ገብተሽ ቀልድ አይደለም። ቀልድና ቁም ነገር አትለይም እንዴ? እንደዚህ አይነት ነገር ቀልድ አለው ስታውቂ? ምንድነው የምትይው? ከሌላ ሰው ጋር ነገ የሚመጣው ሰውዬ አባቷ ነው። ገብቶሻል? የምታወሪው ነገር አባቷ ነው። ነገ መቶ ሲወስዳት እንዳትከለክለው። ገብቶሻል? ግን የምታወሪው ነገር ልጅ ምናምን አይደለም። ልጅ ምናምን የልጅ ጉዳይ አይደለም። እኔ ከሌላ ሰው ጋር እንደዚህ ምናምን አትበለኝ በእናትህ። እንደዚህ ነው ልልሽ የፈለግሽው? ምን ልልሽ ነበረ? ከዚህ በላይ ምን ልልሽ ነበረ? ዞር በልኝ በእናትህ። ምን ልልሽ ነበረ? ከዚህ በላይ አታፍሪም እንዴ? ሰውሪው ነገር እያወቅሽ አውሪሽ። እዚህ በብዙ ነገር ተናድጄ እየመጣ አሸጥሪኝ። እዚህ አይናምታኛ እውነታውን የነገርኩህ እውነታውን ነገ የምታውቀው ይሆናል። እሺ በቃ የምታወሪውን ነገር ቀድመሽ ወቂ፣ አትቀላቂ። እሺ የምታወሪውን ነገር እያወቅሽ አውሪ። ያማሃል እንዴ? ይቅርታ ጠየቅኩህ አይደል እንዴ? ምንድነው ይቅርታ የምትጠይቂ? ይቅርታ የሚደረግለት ነገር ይቅርታ እንደዚህ ስላደረኩ ግን ምንም ማድረግ አይቻልም። አንቺ ስርዓትሽን ያዢ፣ የምታወሪውን ነገር ወቂ። እኔ ነገርኩህ። ምንም ብታደርገኝ እዚች ጋር አሁን ምንም ልልህ አልችልም። ምንም አባባልሽ ራሱ ማለት ነው እንደዚህ ያስገድልሻል። ስርዓትሽን ያዢ። በቃ እኔ እንደዚህ አይነት ቀልድ አልወድም። እሺ አርፈሽ ተይኝ። በዲኤንኤ ራሱ ተመርምሮ የታወቀ ነገር ነው። ምንድነው የምትይው? ወረፊ አንቺ አታሳስችኝ። ስርዓትሽን ያዢ። ሌላ ነገር እንዳደርግ አትገፋፊኝ። ይኸው ዛሬ በብዙ ነገር ተነስቶብኝ ነው። ስርዓት ይሉሽ
ጭራሽ አታውቅም። ምንድን ነው የምታወራውን የማታውቂች? እቺ ምን ነገር ተናናቅን እንዴ? እንደዚህ ይሄን ያህል ተናናቅን እንዴ? እንደዚህ የምትይው አንቺ ልጅ አይደለችም ምናምን አይባልም። እንግዲህ እኔ አንዴ ከኔ አንቺ ነገር ቀልድ ይሁን እሺ። ይኸውልህ ከኔ ወጥቶ እንድትሰማው ነበር የፈለኩት። ተገላግያለሁ። እንግዲህ ነው ተገላግያለሁ ምናምን ነገርኩህ። በቃ ነገ ሲመጣ ደግሞ በስተክል የምታውቀው ነገር ይሆናል። እስቲ ወንድ ነው እዚህ ቤት ይገባል። እሱ እዚህ ሳይመጣም ቢሆን ሌላን ማቀበል ይችላለሁኝ። ግን ማን ስለሆንሽ አንቺ ዋና አንተ ልንገርህ ማን ስለሆንሽ ምትዩ እየገባሽ ነው አይደል? ስለምታውቀኝ ማንነቴን መናገር የሚጠበቅብኝ አይመስለኝም። እስቲ ወንድ ነው እሱ ልጅን ይወስዳል መጥቶ አትከለከለውም። እሱ እኮ አባቷ ነው። ማነው አባቷ ነው? ማን ያለው አባቷ? ማን ያደረገው አባቷ? እንዴ እኛ ነገርኩ፣ ትክክለኛውን ነገርኩ። ከዚህ በላይ ምን ማመን አትችልም፣ መስማት አትችልም። እየነገርኩሽ ነው። ስርዓት ይኖርሽ። እንደውም እያናደድከኝ ነው። በስነ ስርዓት ነገርኩ እንዴ መናገር። እንደውም ነገ ብታውቀው ወይ ከሄደች በኋላ ብታውቀው ይሻል ነበር። ከዛስ አንቺ በህይወት ትኖሪያለሽ። አዚ ምን ልታረጊ? አሳይሻለሁ። እሱ ማድረገው ቀልደኛ አታፍርም አንቺ? እስከ ዛሬ አባት ነኝ ብለህ ነበር እንዴ የምታስበው? አንቺ ምንድነው የምታወሪው? ስርዓት ይኑርሽ። ጭራሽ አባት ነኝ ብለህ ነው የምታስበው ምናምን ትላለች እንዴ? ወራዳ የምታወሪውን ነገር ወቂ። እፍረት የላትም እንዴ? ጭራሽ እፍረተ ቢስ። ምን አይነት ሰው ነው? እኔን አታሳስቺ፣ ነገርኩሽ። እሺ አታሳስቺ። ጭራሽ አንቺ ልጅ አይደለችም ብለሽ ትጠብቂኛለሽ? እንኳን ምን ተልጃለች ሊመጣ ነው ከውጪ ምናምን ብለሽ ጭራሽ እንትን ትያለሽ፣ ታወሪያለሽ። አንቺ እንደዚህ አይባልም። ስርዓት ይኑርሽ። እንግዲህ ችግር የለውም። ተማታ እስከዛሬ የደበቅኩ ነገር ስለሆነ በእኔ ያስገድልሻል። መምታት አይደለም ያስገድልሻል። በቃ እረፊ። እኔ አንድ ቀን እጄን አንስቼብሽ አላውቅም። አንድ ቀን ገባሽ አይደለ? አረ አንድ ቀን እጄን አንስቼብሽ አላውቅም። ግን ያሁኑ ያስገድልሻል። በቃ በልጄ እንዳትመጪ። ዘልዛላ ጭራሽ አታፍርም እንዴ? ሌሊኑ ነይ እንዳትመጪ። ካሁን በኋላ ወደዚህ መጠጋት የለብሽም። እሺ ነይ ዲኑ ለነገሩ ስትሰሚኝ አይደል? ነገ ትገላገይዋለሽ። አንቺ ረፊ ስርዓትሽን ያዥ። የምታወሪውን ነገር ወቂ። አንቺ ምንድነው የምታወሪው? ፎዚያ ወላሂ ፎዚያ ረፊ በቃ ካሁን በኋላ እንደዚህ አይነት ነገር እንዳታወሪ። እንደዚህ አይነት ካሁን በኋላ እንደዚህ አይነት ቀልድ አልወድም ብዬሻለሁ። ረፊ ብዬሻለሁ። ነገርኩሽ። ጣኔን አታምጪ። መዘላብጁን ይዛ ሄደሽ ዘላብጂ መናገር የፈለግሽው ምንድነው የምዘላበደው? ምንድነው የምትከላኪው? እያልሻለሽ ገብቶሻል? ምንድነው የምታወሪው? በእናትህ በቃ ነገ የምታውቀው ነገር ይሆናል። እንዳትነኪኝ። ካሁን በኋላ ጫፌ ላይ እንዳትደርሰሽ ዝም አልኩ። እስካሁን ካሁን በኋላ እጅህን ወደ እኔ እንዳሰነዝር አይደለ? አበዛኸው። ትንሽ እኮ ነው ያደረኩት። አሁን ካወራሽው ነገር አንፃር እኮ አልነካሁሽም እኮ። ሰማሽ አይደለ? በቃ እኔም ነገርኩ። ካሁን በኋላ እጅህን ወደ እኔ ዘር እንዳታረገው። ጆሮህን ይሰማል። አንቺ እንዴት ነው የተናናቅነው? ጭራሽ ባሌ ገመኔ እያልሽኝ ዝም ልበልሽ? ልጄን ሊወስዳት ነው ምናምን እያልሽ ዝም ልበልሽ? ባሌ አልኩ። ባልሽ ነው። ያው ምን እኔ ኬት አቅልሻለሁ? ከሌላ ሰው ጋር ወለድኩት ይኛለሽ። ማትዩ ነገር የለሽም አንቺ። ስርዓት የለሽም ሲጀመር። በዚህች ልጅ የሚወራና የማይወራ ነገር ላይ ገባሽ አይደለ? በእሷ ፊት እንደዚህ እንዳደረግ አትገፋፊ። ሌላ ነገር እንዳደረግ አትገፋፊ። ገባሽ አይደለ? ደብድቤው ነው የምለቅሽ። ሸይጣኔን አመጣችሁ ዛሬ። አንቺ አታፍሪም እንዴ? ባሌ ከውጭ ሊመጣ ነው፣ ልጅህን ሊወስድ ነው። ልጅህን ጭራሽ አላልሽም እኮ ልጁን ሊወስድ ነው። አንቺ አታፍሪም እንዴ? አዎ። እና ትክክለኛውን መናገር ነው እንደዚህ ያናደደ። እንደውም እስካሁን ላደረግከው ነገር ማለት ነው ዋጋህን ትከፍላለሽ። አሁን ከነገርኩህ ሰዓት ጀምሮ ደግሞ ያደረግከው እንዳለ ነገር አሳይሃለሁ። ምን አደረኩሽ? በቃ በተግባር ነው ማለት። ልታስመጪኝ ነው በሚመጣው ማለት? አሳይሃለሁ። በሚመጣው እንደዛ ከፈለክማ ልበልሽ መታለ መመታት አማረኝ ካልክ መች ይቀርልህ? እቺ በጣም ንቀታም ነሽ። እንደዚህ ማውራትሽ ራሱ ግሪሽን ነው የሚያሰብርሽ። ስበረኛ ማን ያዘ? ከየት ይቀርልሻል?
አንተ ወንድ ነህ። እኔ ስትሰብረኝ እኔ አብዬ ያሃለሁ ፈተስ የማታፍሩ እንደዚህ ብለህ አንደኛውን ይዘሽ አታጠፊም እንዴ? እንደዚህ ብለሽ ከምትለኝ ያ እውነቱን ልንገርህ ብዬ ነው። መጥፋት ይሻል ነበር ማለት ነው። እንኳን ደረስኩልሽ። አይሽ ያወራሁትን ነገር ብታስቢው ይዘሻት ልትሄጂ ነበር አንቺ። ሌላ ብዙ ያልሰማሁት ነገር እንግዲህ እኔ እውነታውን ነግሬሃለሁ። ያው እስከዛሬ ድረስ ስለደበቅኩ ይቅርታ አድርግልኝ። ይቅርታ ታድርግልኝ መታደርግልኝ ምን ነገር አልፈልግም። አሁን ተግባርህ ያሳያል። ተግባርህ ያሳያል። ግን ነገ በጸባይ ልጅቷን ትሰጣለህ ማለት ነው። እስቲ እዚህ ይደርሳል። እዚህ ሳይመጣ እኔ ማቀበል እችላለሁ። ሄጄ መጠበቅ እችላለሁ። ነገርኩሽ በቃ ኪት ታገኘዋለህ። ሀያቅ አታውቀው። ስለዚህ ሄጄ እሰጠዋለሁ። ዛሬ ብቻ አብራት ስለምታድር እኔ እንደፈለክ እንድትሆን ነው የነገርኩህ እንጂ ነገ ድንገተኛ ነገር እንዳይፈጠርብህ የነገርኩህ። እቤት አይመጣም አልኩህ። በራሴ በማቀበለው መንገድ አቀብለዋለሁ። በጣም ለነገሩ ስለምጣልሽ ግን እቺ ልጅ በጣም ብዙ መስዋዕት የከፈልኩባት ልጅ ስለሆነች ገባሽ አይደለም? ልጄ ማቱን ትሁንም ልጄ ናት በቃ። የሰው ልጅ ደደባ ይባላል። ስድብህን አስተካክል እባክሽ። ዝም በይ። ሰዳድብሻለሁ። ለምን እንደምትሰዳድበኝ? ማን ስለሆንክ ነው የምትሰዳድበኝ? ማን ስለሆንክ? የምታደርጊው ነገር አያሰድብሽ? የሚያደርግሽው ነገር ያስገድልሻል። ምን ያደረኩት ነገር ያለ አይመስለኝም። ጭራሽ ብለሽ በልጄ መጣሽ። እውነታውን ነው የነገርኩህ ሰውዬ። ማመንና መቀበል የራሱ ጉዳይ ነው። ነይ ሊን ነይ። እንዳትመጪ እንዳትሄጂ እሷ ጋር ነይ ሊን እንዳትሄጂ እሷ ጋር እሺ። አጠገቧ እንዳትደርሺ። ነይ አጠገቧ እንዳትደርሺ እሷ ጋር። እቺ ነገ ሌላም ነገር ታደርግሻለች። ጥዬሽ ወጥቼ ወይ ነይ ነቃ ተያት እስቲ ሊኑ። እኔ ነኝ የምሻልሽ ወይ ሊኑ። አባትሽ አይደለም እሱ። በቃ ነይ ተያት። እሷንም ተያት። ዝም በያት። በልጅ መጣሽ በሌላ ነገር ሳይንስ እኔ እውነቱን ወቀው ብዬ ነው በቃ እስከዛ ድረስ የነገርኩ። አንቺ ዝም በይ። ምንም ነገር እንድታወሪኝ አልፈልግም። ዝም በይ። ይቅርታ አድርጊ። ሴትዮ አይገባሽም እንዴ? እንዳታወሪኝ፣ ምንም ነገር እንድታወሪኝ አልፈልግም። አንቺ በጣም መጥፎ ሰው ነሽ። ይቅርታ አድርግልኝ። ምንድነው ይቅርታ ማድረግልሽ? በቃ እስከዛሬ ስለደበቅኩ መደበቅ ያለበት ነገር አይመስለኝም ነበር። ሌላ በጣም ብዙ የደበቅሽ ነገር አለ። እያንዳንዱን ነገር ነው ዋዋጣሽ። ጉዴ ሊገለኝ ነው ወላሂ። ፋሚሊም በይመጣ ነው ፋሚሊ። እንግዲህ በቃ ገደለኝ። በምን አይነት ቀልድ እንደቀለድኩ አላውቅም፣ ግን ገደለኝ እኮ እኔ ያናዳለው ብዬ ተጠፍጥፌ ሊያንቀኝ ሊገለኝ አስባችሁታል። ቢደፋኝስ ግን ምን አይነት ነገር ነው ይዤ የመጣሁት? ወይኔ ያለ የሚያስጠላ እናንተ። እኔ ካልኩ በኋላ ማለት ነው ፋሚሊ በጣም ነው ያስጠላኝ። በጣም ማለት ለራሴ ራሱ ከበደኝ። እውነትም ለካ ላይክ እሱ እንዳለኝ ምናምን አላለም ከሌላ ሰው ጋር እንትን ብለሽ ነው ምናምን ሲለኝ እንደዛ አልተሰማኝም። አኡዙ ቢላህ እንደዚህ አይነት ነገር አላህ ይሰውራል። ግን እኮ ፋሚሊ እኔ በጣም ተናደድኩበት። እንዴ ቢያንስ እንኳን አያመኝ። እሺ እንዴትም አድርጌ ላምጣው ፋሚሊ። ዲኑ መጣው አባ ላምጣው። አንቺ ውጪልኝ ውጪ እንዳለይሽ ፎዙ እንዳለይሽ ውጪልኝ። ፕራንክ ነው። ውጪልኝ ፏድ ፕራንክ ነው። ውጪልኝ። የምን ፕራንክ ነው ሴትዮ? እናትሽ አንቺ ፋሚሊ እንግዲህ ላረጋጋው በቃ እና የኔ ወዶች እንደዚህ አይነት ነገር ማድረግ አልነበረብኝም። በጣም ይቅርታ አፉ በሉኝ። እሺ ሰበው ደመደባት። ሰራውልሽ። ምንድነው?
እኔ እንደዚህ አይነት ማለት ነው የአይምሮ ጨዋታ ማላቅ ነው እንደሚመስልሽ? ባለፈ ዕለት ፕራንክ አድርጊያት ማለት ነው። ፕራንክ አድርጊያት ባለፈ ዕለት እንደምትቀምርልኝ አውቄያለሁ። ወላሂ አውቄያለሁ። እና ፋዳ አውቄያለሁ እያልክ ነው? አዎ ሰይ እና ሰበቡ የባለፈ ጥፊውን ቆይ ና እያወቅህ ነው እንዴ? ባለፈ ዕለት አይደለም እያወቅህ ነው? አዎ እያወቅህ እንዴት እንደምታይኝ ግን አይተኸዋል? እሰይ ባለፈ ዕለት የደበደብሽኝ ሰራው እያወቅህ እያስመሰልክ ነበር ማለት ነው። እየተጫወትኩ ነበረ ሰራውላት ለእናትሽ ሰራውላት። አሳያለሁ የመታየኝ ምት መቼም አልረሳውም። እሰይ እየደበደበችኝ እንዴ! እሺ ወደዛ ይጂ ደበደበችኝ ሲያስጠሉ በኋላ አሳያለሁ። እሰይ ሰራንላታ